መብል ሆድን ያሰጥማል፣ ሆድ አይምሮን ያሰጥማል፣ አይምሮ ህይወትን ያሰጥማል። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም። ወደፊት ጅላጅል ነው ዝም ብሎ ማለት አልቋል። ሆዳም ሰው አይምሮ የለውም፣ ለሰውም አያስብም። ለእግዚአብሔር ብላችሁ ለጠማማም ቢሆን ታዘዙ። ለጥመቱ አንታዘዝም፣ ለጠማማው ነው የምንታዘዝ። ሕፃናት ቅዳሴ ሲቀደስ እግዚአብሔርን ያዩታል፣ እኛ አይታየንም፣ የኃጢአት መጋረጃ ስለጋረደ እና ሰውን ትክ ብላችሁ አትዩት። እሺ መልኩን ይቀርጽባችሁና ሌሊት እዚያ በኋላ ያን ሰው አምጡ ይላችኋል። 600,000 የእስራኤል ሕዝብ የወጣ በአንዲት ሴት እንባ ነው። እንባ የሚገኘው መጀመሪያ ራስን ማየት ሲቻል ነው ይላል። ቤተ ክርስቲያን ሳይመጡ መዋል እኔ ለራሴ እበቃለሁ ማለት ነው። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ፣ እግዚአብሔር አታስፈልገኝም ማለት ነው። ቅዱሳንን የሚያቃልል ሰው ክርስቶስን አይቀበልም ማለት ነው። ምክንያቱም እሱ ምን ብሏል? ይህን ሕፃን የተቀበለ እኔን ይቀበላል ብሏልና። የግድ እግዚአብሔርን የግድ ልጅ ስጠኝ ብሎ ትግል መቅጠም አይገባ። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይጠቅም ነው ወይ ጊዜው ገና ስለሆነ ነው። ኦርቶዶክስ በዓል ታበዛለች ይላል፣ ግን ራሱ ምን ያደርጋል? የኤችአይቪ ቀን ብሎ ያከብራል።